ቤዛዊተ ኩሉ ዓለም ብላ የምትለው ቤተክርስቲያን ኦርቶዶክስ እናት ስለሆነች ወይ ደግሞ ለእናትነት ስለተመረጠች ሳይሆን ለኃጢአተኞች መድኃኒት ናት ብላ ታምናለች። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለእናንተ ለኃጥአን መድኃኒታችሁ ናት ስለሆነ ይችላል። ክርስቶስ ለኃጢአት መድኃኒት እንደሆነ ለኃጢአተኞች መድኃኒት እንደሆነ እሷ መድኃኒት ናት። እመቤታችን የዓለም መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እወቁ ብሎ ይላል። ለዓለም ሁሉ ቤዛ ለፍጥረት ሁሉ ቤዛ እንደሆነች ያው ተማኅፀንኩ እግዝእትየ ማርያም ብሎ በሚለው በመልካ ስዕልኪ ዛቲ ብሎ በሚለው ክፍል ላይ እመቤቴ ማርያም ሆይ በዚች በስዕልሽ መልክ ተማጸንኩ፣ በፊቷ እየሰገድኩ እገዛላታለሁ። የማቲ ልጅ ድንግል ማርያም ሆይ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ፣ ቤዛ አንቺ ነሽ። የሟች ነፍስ የሞተ ሰው ሁሉ ነፍስ ቤዛ አንቺ ነሽ ይላል። ወይ ኤርሚያስ ወይ ሜሎስ። ኤርሚያስም አልተናገርም፣ ሜሎስም በዚህ ጉዳይ ምንም ሀሳብ አልሰጡም። አንድ ኤርሚያስም አልሰጠም። የሜሎስንም ሀሳብ መስማት ፈልጋለሁ። አልሰማኋቸው። የሌሎቹም በሙሉ ሰምተናል። ሜሎስን፣ ቀሲስን፣ ሜሎስን፣ ኤርሚያስን አልሰማም። መስማት አለብን። ክበሩልኝ። ስለዚህ በቃ ሜሎስ 8 ደቂቃ ነው። ሜሎስ ይቀጥል። እሺ ወይ አንተ ችግር የለውም፣ የእናንተ ተስማሙ። ስለዚህ በቃ ሰላም እንደሩልኝ። ረጅም ሰዓት ቆየ። ሌላ ጊዜ ቆንጆ በመዳን ጉዳይ ላይ ያሉ ርዕሶች ነገሩና እንወያያለን። ግን ኤርሚያስ በኮሆስት ያቀረብኩልን ውይይት አንተ ባቀረብከው ርዕስ ስለተቀበልኩት እባክህ ይህ ሁሉ ሰው እየሰማ ቀኑን እንድትነግረኝ በውስጥ እጠብቃለሁ። አሳውቀኝ። በኮስት ጥሪህን አልቀበለውም። ለምን? ሚዩት አድርገው። አየሁ አይደል እንዴት እንደሚረብሽ። ሚዩት አድርገው። ሀሳቡን አንዴ ጨርስና ከዛ እንትን እንላለን። የሚያስቀው ለምንድን ነው 8800 ሰዎች አላችሁ እዚህ። ለምንድን ነው በኮስት ጥሪውን የማልቀበለው? አንዴ ከእስልምና ሃይማኖት ተከታይ ጋራ ዲቤት ሲያደርግ እንደዚሁ በነገረ ክርስቶስ ጉዳይ ላይ ማለት ነው። ያ እስልምና እምነት ተከታይ የነበረ ሰው በነገረ ክርስቶስ ጉዳይ ገድላትና ድርሳናት አነሳበት። ድርሳነ መድኃኔዓለምን አነሳበት። እዛ እየተከታተልኩ ነበር። ድርሳነ መድኃኔዓለምን ሲያነሳበት ቪዲዮውን እኔ ፔጅ ላይ አስቀምጥላችኋለሁ። ልክ ድርሳነ መድኃኔዓለምን ማንበብ ሲጀምር የእስላሙ ድምፅ እንዳይሰማ ሚዩት አደረገው። ጽሁፋን ሁሉ ስክሪንሾት አድርጌያለሁ፣ ፎቶ አለ። እናም ደግሞ ሚዩት አድርጎት አይሰማም። ድርሳነ መድኃኔዓለምን እያነበበ ነው እስላሙ። በዚህ ጉዳይ ላይ ጥያቄ እንዲጠይቅ በወዲህ በኩል ያሉት ኦርቶዶክሳውያን እንዳይሰሙ ሚዩት አደረገው። እሱን ፔጄ ላይ አስቀምጠዋለሁ። ይሄ ስጋት ስላለኝ በኮስት ጥሪህን አልቀበልም። አንድ ሰው ብቻ አንተ ቤት ከከፈትክ ሞዴሬተሮችን በሙሉ አውርደህ ሚዩት እንዳያደርጉኝ ማለት ነው። አውርዳለሁ ሙሉ አንድ ሰው ዮኒ ጋ ማለት ነው። ቴንክ ዩ ዮኒ ጋ ልጨርስ። አልጨረስኩም። አንድ ደቂቃ ላጠቃል። ስለዚህ የሞዴሬተር የኮስቱን ጥሪ ማልቀበልህ እኔ በማነብ ሰዓት ላይ ኦርቶዶክሳውያን እንዳይሰሙ እንደዛ እንደ እስላሙ ሚዩት እንደምታደርገኝ ጥርጣሬ ስላለኝ አልቀበልም። ከዚህ ይልቅ ዮኒ ጋር ሆኖ እኔ እናንተ ዮኒ ደቂቃ ይዞ ወይ ደግሞ ሌላ አንድ ከኔ ጋር ገብቶ ይዞ ሌላ አንድ ሰው ገብቶ ኤፍሬምን ወይ ሜሎስን ይዤ ዮኒና ሜሎስ ቤቱን እየመሩት እኔና ልደት እዚሁ ማንም ሚዩት አያደርግም፣ እዚሁ እናወራለን። ያለ ኮስት እቀበላለሁ። በኮስት ግን እስላሙን ሚዩት እንዳደረግከው ሚዩት እያደረከኝ ወይ ደግሞ ያንተን እኔ በማውራ ሰዓት ላይ ኦርቶዶክሳውያን እንዳይሰሙ ልትዘጋ እንደምትችል ፍንጭ ስላለኝ መረጃም ስላለኝ አልቀበልህም በኮስት። ዋን ቱ ዋን ግን እዚሁ አንድ ላንድ እናወራለን ማለት ነው። ቴንክ ዩ። አንድ ሀሳቤን ልናገር። ይህንን የምናገረውን ንግግሬን ሪከርድ አድርጉት። አሁን የምናገረውን ንግግሬን ኢትዮ ላይቭ ሪከርድ፣ ሌሎቻችሁም ክርስቲያኖች ሁላችሁ አሁን የምናገረውን ንግግር ሪከርድ አድርጉት። ወይል እንግዲህ እንደምታውቁት የፈሪ ዱላን የተሰነዘረብን የፈሪ ዱላ ወይም የእናቴ ቀሚስ አደናቀፈኝ የሚባል ነገር ነው የሰማነው። ከዚህ በፊት ሙስሊሙን በነገረ ክርስቶስ ጋር ስትወያይ ሚዩት አድርገዋል። ልጁን ሚዩት ያደረግኩበት ዋነኛ ምክንያት ውይይት ሲያደርግ የነበረበት ስነ ምግባሩ እጅግ በጣም አጸያፊ ስለሆነ ነው እንጂ ለውይይት ሌላ ምንም አይነት ወይም ደግሞ እሱን ያለማዳመጥ ምክንያት ኖሮኝ አይደለም። ከኤርሚያስ ጋር የምናደርገው የውይይት ርዕሳችን በመዳን ዙሪያ ላይ እና በመዳን ዙሪያ ላይ ደግሞ እሱ ራሱ እስከዛሬ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድ የሆነ እናቱ የወለደችው እንደው በመድኃኔዓለም በተሰቀለው ኑና መታችሁ በገድላት ድርሳናት በመዳን ዙሪያ ላይ አውሩኝ እያለ ለዘመናት ሲያወራ የነበረ አንድ ግለሰብ ዛሬ በአደባባይ መወያየት እንደማይችል አሳይቶናል።
እኔ እዚህ ጋር አንድ ልጨርስ እንዳታቋርጠኝ። እኔ አሁንም ድጋሚ እዚህ ጋር ቃል የምገባው ነገር አንድ ጊዜ ልናገር እንዳታቋርጠኝ። አንድ ጊዜ እንዳታቋርጠኝ። ለምን እንደማናቋርጥ አንድ ጊዜ እንዳታቋርጠኝ። አንድ ጊዜ እንዳታቋርጠኝ። አንድ ልናገር አንድ ልናገር አንድ ሀሳቤን ልጨርስ ፕሊዝ። አንድ ፈሪ ነው ብለህ ስትል እኮ ፈሪ ነው አላልኩኝም። እኔ ፈሪ ነው አላልኩም። ፈሪ ነው አላልኩኝም። ዋን ሳይድድ መሆንን ታቆም ፈለክ ማለት ትችላለህ። አልፈራም። በቆም ልናገር ነው ሀሳቤን ልናገር። እኔ በውሸት ሲከሰኝ አንተ ከዚህ በፊት አልሰማህም አላየህም አይደለ? ባልሰማህበት ስለዚህ እኔም ደግሞ እንድናገር ፍቀድልኝ። እፈቅድልሃለሁ ግን ኖ አንዴ ቀሲስ ይቅርታ ልናገር። አንዴ ልናገር ግን አትዋሽን። የቤት መጣል እኔ በፍጹም አልዋሸሁም። አንተ ከመጀመሪያም ጀምሮ እየነገርኩህ ያለው በፍጹም አልዋሸሁም። ከፈለክ መደገፍ እንችላለን እነሱን በግልጽ። እኔን ግን እንዳታቋርጠኝ። እነሱን ከፈለክ በግልጽ መደገፍ ትችላለህ፣ እኔን ግን እንዳታቋርጠኝ። ስለዚህ አንተ ኦልሬዲ የፕሮቴስታንት ሳይድ ሆነህ ነው የገባው እዚህ ላይ። ለዛ ነው ቅድም ስናገር የነበረው። አልዋሸሁም። ዋሽተሃል። ፈርቶ አልፈልግም አለ እያልክ ሀሳቤን አልጨረስኩም። ገና ሀሳቤ ዋሽተሃል ማለት የጀመርከው ሴራ እየሰራ አይደል ዮናስ? ይሄ ፌር የምትሆን ከሆነ ወይ ላውራ ወይ እወጣለሁ። ይሄ ምንም ለኔ በቂ አይደለም። ግን እኔ እዚህ ጋር ያለው አትዋሽም እያልኩ ነው። አንተ እኔ እዚህ ጋር ያለው ደግሞ እኔን አትጫነኝም ነው የምልህ። እዚህ እንደፈለክ አትጫነኝም ኖ አትዋሽም እያልኩ። ስለዚህ አንተ ራሱ በስነ ስርዓት ማዳመጥ ከቻልክ አዳምጥ፣ ያለበለዚያ ምንም ችግር የለውም። አንተ ስላለ አይደለም እኛ የምንወያየው እስከዛሬ ድረስ መወያየቱ አቅም ስላለን የምንወያየው እንጂ አንተ ስላለ አይደለም የምንወያየው። በዛ በስነ ስርዓት ታዳምጥ ነው እኮ አንተ እንደዚህ አንድ ባናቱ ይተካል። የፈለግከው መሆን ትችላለህ። በቃ ወርዷል። ተው በቃ ዮኒ ተው በቃ ወርዷል። ስለዚህ ምንድን ነው የሚያወራው? እዚህ ጋር ያሉ ቀሲስ እርሶ ይመስክሩልኝ። እዚህ ጋር እኔ አለ ቆይ መናገር ስላለብኝ መሄድ ትችላለህ የፈለግክበት። እዚህ ጋር ለምንድን ነው ያለው? እኔ ሌላ ሰው ሚውት ስታረግ ስላየው እኔ ጥርጣሬው ስላለኝ የኔ እንዳይሰማ በኮሆስት አልመጣም። ሰው ባለበት የትም ፔጅ ላይ ግን ተገናኝተን በፈለግከው ነገር እናውራለን ያለው። እሱ ዋሽቶ ምን ይላል? ፈርቶኛል፣ ሪከርድ አድርጉ፣ እንደዚህ ማድረግ አይቻልም ብሎ ነው ያለው። ነው አትዋሽም። እዚህ የፈለግከው መሆን ትችላለህ። ማነህ ኤርሚያስ ቢዋሽ ዋሽታ ልለዋለሁ። እዚህ ጋር ጥሬን ተቀብዬ እመጣለሁ። ዳኛ ግን ያስፈልገኛል። ሞዴሬቶች ለሁላችንም ታወርዳላችሁ። በአንድ ሰው እንነጋገር ነው ያለው። መችዋሽ እንቀጥል ይሆን? በቃ ወደ እንትኑ እንሂድና ምክንያቱም ከታችም ሰው እየተከታተለ ስለሆነ እንቀጥልና አሁን የሚናገር ያልተናገሩ ምትላቸው ይናገሩ ወይ እውነቱን ተናገር እንነጋገር። ውሸትን ያልወድ አንድ ሰው ግን ወይ አስገባ እኩል እንዲሆን። አሁን ከኤፍሬም ጀምሮ ውይይቱን ስከታተል ስለነበረ ከምረት የበዛለት ሳሚ ቀጥሎ መምህር በረከት ተናግረዋል። ግን የሆነ ነገር ልበል ከዚህ በፊትም ቅድም እኔና እሱ ብቻ በምንወያይበት ተጫንከኝ ሲለምነ እኔና እሱ ሌሎች እንኳን አልገቡም ነበር። እኔ ጥያቄ ቁጠረው ይሄንን አንተ እንዳገልግሎት ቁጠርና አሁን ይሄን ስታረጋ አንተ በጣም መታገስ ካለብህ እንዳገልግሎት በቃ እንዳገልግሎት አንድ ሰው ሲያገለግል ልክ ፈተና ሊኖር ይችላል። እንደዛ አድርገው ውሰደው። እሱ መጽሐፍ ቅዱስን የሚያነብ በቤተ ክርስቲያን ያለ ሰው አይደል እንዴ? እርጋታን ማን ወሰደበት? መልካምነትን ማን ወሰደበት? በቃ ጠለፈው ዮኒ በቃ ተው በቃ ኦኬ ችግር የለም እኛ አለን። ሌላም ሰው ስላለ ይቀጥል። አሁን ቀጥሎ ያለውን አስኪደው እና አንድ ሰው ባላንስ ከዚህ በኋላ ሁለት ሰው የሚያወራ ከሆነ ከፕሮቴስታንቱ ከኔ ጋር አብሮ የሚያወራ ሰው እንዲያወራ ይችላል። አዎ ከታች ያላችሁ ሰዎች ካላችሁ ጻፉልኝ እና አንድ ሰው ሁለት ነው ተነጋግረን አራታችን እንጨርሳለን። ደቂቃውን ወስንልን።
እሺ መልካም። አይ 8 ቀድም ማንም ሁለቱም ስላላወሩ ሌሎቹ እስከ 20 ደቂቃ ስላወሩ 8 ደቂቃ ለሜሎስም ከዛ ለእርሶ 8 ደቂቃ ከዛ እውነቱን ተናገር 8 ደቂቃ ያወራሉ። እስከዛ ሰው ሲመጣ ከስር አስገባለሁ። ክበሩልኝ። አንድ ኦርቶዶክሳዊ አስገባሽ። ቴንክ ዩ አስገባለሁ። መልካም ሜሎስ ቀጥል። እሺ እናመሰግናለሁ ለተሰጠኝ እድል። እንግዲህ ርዕሳችን ስለ ማርያም ነው። ነገረ ማርያም ላይ ነው እያወራን ያለ ነው። ስለዚህ ማርያም ላይ ስቲክ አድርጌ ለማውራት ሞክራለሁ። አሁን ትልቁ ችግር ምንድነው? ማርያም ቤዛ ትባላለች ወይስ ቤዛ ትባልም ሲባል ከቃላቱ ባለፈ የሚሰጠው ትምህርት ምንድነው የሚለው ነው ማየት ያለብን። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት መሰረት ማርያም የዓለም ቤዛ ነች ስትባል ኢየሱስን ስለወለደችው ብቻ ነው ወይ? አይደለም። ሌላ ምክንያት አለ። እኛ የምንቃወመው ይሄን ሁለተኛውን ምክንያት ነው እንጂ የመጀመሪያውን ኢየሱስ ወልዷለች የሚለው ተቋሙ የለንም። ግን ቤተክርስቲያኒቷ ምንድነው የምትለው የሚለው ከተቻለ ማስረጃዎችን ባሳይ ደስ ይለኛል። የጽሁፍ ማስረጃዎችን ባለኝ ደቂቃ በትልቁ ብታረጋኝና ቤተክርስቲያኒቷ ምን እንደምትል በዚህ ጉዳይ ላይ ማስረጃዎችን ተራ በተራ ቶሎ ብዬ ላቅርብ። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ማርያም ያላት ትምህርት ምን ይመስላል ሲባል መጽሐፍ ቅዱሳዊ ነው ወይ? አይደለም። ምንድነው ማስረጃ? ለምሳሌ ተወሰነ ላሳይ። አሁን ማሳየው መጽሐፍ የአባ ገብረ ኪዳን መጽሐፍ ነው። አቲ ድንግል የተሰኘው የአባ ገብረ ኪዳን መጽሐፍ ነው። እዛ መጽሐፋቸው ላይ ምንድነው የሚሉት? መጽሐፈ መነኮሳትን ይጠቅሱና ጸጋ የሚመለሰው በወጣበት በኩል ነው ይላል። እውነት ነው። ስለዚህ እግዚአብሔር ለሰው የሰጠውን ጸጋ በሔዋን በኩል እንደወጣ በሴት በኩል የወጣውን ሀብት መንፈሳዊ በሴት በኩል ይመለስ ዘንድ ድንግል ማርያምን ለሔዋን ቤዛነት መረጣት ይላል። ተመልከቱ። ድንግል ማርያምን ለሔዋን ቤዛነት መረጣት። ከዛ አባ ጊዮርጊስ ዘጋስጫን ይጠቅሱና ምን ይላሉ? በወደኩበት በኩል ተነሳው፣ በራኩበት በኩል ቀረብኩ በማለት በማርያም በኩል እንደቀረብን በማርያም በኩል እንደተነሳን ይናገራሉ ማለት ነው። ይሄ በጣም የስተት ትምህርት ነው። ለምን ከተባለ መጽሐፍ ቅዱሳዊ ድጋፍ የለው። መጽሐፍ ቅዱሳችን በዚህ ጉዳይ ላይ ምንድነው የሚናገረው ስንል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ሐዋርያው ጳውሎስ እንደዚህ ይላል። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁም ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ስለዚህ የሐዋርያቶቹ ትምህርት ንጽጽሩ በሁለቱ አዳም መካከል ነው፣ በፊተኛው አዳም እና ኋለኛ አዳም በተባለው በኢየሱስ። አንድም ቦታ እንግዲህ ከቅድም ጀምሮ የነበራችሁ ሰዎች ስንጠይቅ የነበረው ይሄ ነው። ማርያም ዳግማዊት ሔዋን ተብላለች ወይ አሳዩን ስልነበር አንድም ሰው አላሳየም። ለምን? የለም። ሐዋርያቶቹ የማያውቁት የቀደመችው ቤተክርስቲያን የማያውቁት ትምህርት መሆኑን በዚሁ መረዳት እንችላለን። ሲቀጥል አናሎጂው አንድ ላይ ይሄዳል ወይ? አይሄድም። ለምሳሌ አዳምና ሔዋን ምንድናቸው ግንኙነታቸው? ባልና ሚስት ናቸው። ኢየሱስና ማርያምስ ኮኔክሽኑ ምንድነው? አባት እናትና ልጅ ናቸው። አያችሁ፣ አናሎጂው ራሱ አብሮ አይሄድም። አዳምና ሔዋን ባልና ሚስት፣ ኢየሱስና ማርያም እናትና ልጅ። ስለዚህ አናሎጂው አንድ ላይ እንደማይሄድ በዚሁ መረዳት አለብን። ስለዚህ እነሱ የሚያነሱት ሐሳብ መጽሐፍ ቅዱሳዊም ብቻ ሳይሆን ሎጂካልም አያስኬድም። በአመክንዮም ደረጃ የሚያስኬድ ሐሳብ አለመሆኑን መረዳት እንችላለን። ግን ማርያምን ቤዛ ሲሏት በዚህ መንገድ ብቻ ነው የኦርቶዶክሳውያን? አይደለም። ሌላም የሚያነሱት ሐሳብ አለ። በተለይም ከመዳን ጋር እኛ በጣም አጥብቀን የምንናገረው የምንቃወመው ከመዳን ጋር የሚነሳው ሐሳብ ነው። ለምሳሌ እዚህ ጋር ተመልከት ምን እንደሚል መጽሐፈ ሚስጥር ላይ የተቀመጠ ሐሳብ ነው። እመቤቴ ወላዲት አምላክ ወይ አምላክ ጌታ ለሆነ ልጅሽ ስለኔ እንዲህ ብለሽ ንገሪው፣ አቤቱ ምሕረትን አታዘግይበት። ይህ ሰነፍ ሰው በስንፍናው ቢያሳዝን ስለ ነፍሱ ቤዛ ንጽሕናዬን ተመልከት። ይሄ አባ ጊዮርጊስ ዘጋስጫ የተናገሩት ነው። ስለ ነፍሱ ቤዛ ምንን ተመልከት? ንጽሕናዬን ተመልከት ትላለች ማርያም። ስለዚህ በማርያም ንጽሕና መንገድ ወይም ደግሞ በሷ በኩል ነው የኛ ድህነት የሚገኘው የሚል የተዛባ የነገረ ድህነት ትምህርት ቤተክርስቲያኒቷ ታስተምራለች ማለት ነው። ይሄን ነው አጥብቀን እኛ ምንቃወመው። ሌላው የሉቃስ ወንጌል ምዕራፍ 1 ላይ የተነሳ ሐሳብ አለ። ይቅርታ ሜሎስ፣ በጣም ልደት ጋር መሄድ የምትፈልጉ ሂዱ ፕሊዝ። እዚህ ጋር 10 ያጻፉላቸው፣ እኔ እነግርላችኋለሁ። እኔ በደንብ እነግርላችኋለሁ። ልደት ከፍቶላችኋል፣ ሄዳችሁ እዛ ተማሩ። ቀላል
አይዟችሁ እኔ እናገራለሁ 10 ከምትጽፉ ልገላግላችሁ ብዬ ነው። እኛ የክርስቶስ ትምህርት ነው መማረው ነው። ሄዳችሁ ልደት ጋር በደንብ ተማሩ። እኛ እዚህ ነው ያለነው። ቀጥል ከይቅርታ ጋር። እሺ ሌላ የተነሳው ሐሳብ የሉቃስ ወንጌል ምዕራፍ 1 ላይ ያለው ጸጋ ይሞላብሽ ወይ የሚለው ቃል። እሺ በኦርቶዶክሳውያን በሚቀበሉት መጽሐፍ ቅዱስ ላይ ጸጋ ይሞላብሽ ሆይ የሚል አለ ወይ? የለም። ምንድነው ማስረጃ? እዚህ እጄ ላይ ደቂቃ ለመጠቀም ላሳያችሁ። ይሄ ዘ ኦርቶዶክስ ስታዲ ባይብል ይላል። የኢስተርን ኦርቶዶክስ ቤተክርስቲያን የምትቀበለው ነው። እዚህ ላይ ጸጋ ይሞላብሽ ወይ የሚል የለም። አለ የሚል ሰው ካለ ሊያሳየኝ ይችላል። የለም። ሌላውስ ኦርቶዶክስ ኦሪየንታል ኦርቶዶክስ የሚቀበሉት መጽሐፍ አለ። ለምሳሌ ካቴና ባይብል የሚባል ኦሪየንታል ኦርቶዶክሶች የሚቀበሉት ነው። የአባቶች ትርጓሜ የያዘ መጽሐፍ ቅዱስ ነው። እዛ ላይ ጸጋ ይሞላብሽ ወይ ይላል ወይ? አይልም። ሃይሊ ፌቨርድ ነው የሚለው። በሁለቱ መካከል ልዩነት አለው። ስለዚህ ውይይት የሚገጥም ሰው ካለ መግጠም ይችላል። እኔ ደቂቃ ለመጠቀም ግን እዚህ ላይ የለም። የሉቃስ ወንጌል ማለት ነው። እሺ ጸጋ ይሞላብሽ ወይ የሚለውን ከኦርቶዶክሳውያን ላሳያችሁ ትርጓሜ። ለምሳሌ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ የነበሩት ምን ብሎ ነው የተረጎሙት ይህን ሐሳብ የሚለውን ላሳያችሁ። የመመረቂያ ጽሑፋቸው ላይ እንደዚህ ይላሉ። The Eastern Orthodox Church affirms that the unique position of the Virgin Mary as Theotokos was not due to her own achievement. አሁን ቴዎቶኮስ ማለት የአምላክ እናት የሆነችው በራሷ ጥረት አይደለም። nor a reward for her merits በነበራት መልካም ነገርም እንደ ሽልማት አይደለም የአምላክ የሆነችው። አሁን እቺን ተመልከቱልኝ። nor even the result of the fullness of grace bestowed on her ጸጋም የሞላባት ስለነበረች አይደለም የአምላክ እናት የሆነችው። ታዲያ ለምንድን ነው? but the sheer free gift of God አያችሁ፣ የእግዚአብሔር ነፃ ስጦታ ብቻ ነው እንጂ መልካም ስራ ስለሰራች ለዛ እንደ ሽልማት አይደለም። ጸጋም ስለሞላባትም አይደለም የአምላክ እናት የሆነችው። ይሄ ያልኩት እኔ አይደለም፣ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን 5ኛው ፓትርያርክ። ስለዚህ እነዚህን ሐሳቦች ስናይ ከራሳቸው ከቤተክርስቲያኒቷ አባቶች ጋር ነው የሚጣሉት ማለት ነው። አንድ የመጨረሻ ደግሞ ላሳያችሁ። ዘፍጥረት ምዕራፍ 3ን በተመለከተ ሴቲቱ ሲሉን ነበር። ሴቲቱ ማነች? ኦርቶዶክሳውያን ምን ብሎ የተረጎሙት ይህን ክፍል ላሳያችሁ። ይህን ማሳያችሁ የታድሮስ ማላቲ ያዕቆብ የኮሜንተሪያቸው ነው። ዘፍጥረት ላይ ያለውን ኮሜንተሪያቸው ነው። እዛ ላይ ምን ይላሉ? ያው ዘፍጥረት ምዕራፍ 3 ቁጥር 15 ተመልከቱ። ቅድም ሲጠቅስ የነበረው ማለት ነው። እሺ the serpent became a representative of the devil himself. እባቡ የማን representative ነው? የሰይጣን። who was called serpent of the old Revelation 20. God put enmity between the devil and the woman until the Lord Jesus Christ comes from the seed of the woman without human intervention. እንዲህ ብሎ ያስቀምጡት። ያለ ምንም የሰው ጣልቃ ገብነት ነው የመጣውማ ጌታ ኢየሱስ። ታዲያ ስለማን ነው የሚያወራው የክፍል ስንል ይሄው ዳግማዊት ሔዋን የምትባለው ማን ነች? ተመልከቱ። when the church the new Eve ይሄው ከራሳቸው አባቶች ጋር the new Eve የምትባለው ማለት ቸርች ይቀጥላሉ። whenever pain the church the new Eve። ዘፍጥረት ምዕራፍ 3 ላይ ሴቲቱ የሚለውን ቃል ቤተክርስቲያን ብሎ ነው አባቶች የተረጎሙት። ስለዚህ መልእክታችን ምንድነው? ሐዋርያው ጳውሎስ እንደተናገረው ይሄን ልጥቀስና ልጨርስ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ሐዋርያው ጳውሎስ ምን ብሎ ተናግሯል? ይሄው የተናገረው ነገር ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትም በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነትን እናገራለሁ አልዋሽም ይላል ሐዋርያው ጳውሎስ። ስለዚህ ሐዋርያው ጳውሎስ እውነት እናገራለሁ ሲል ምን እንደሆነ የሚናገረው ኢየሱስ ለሁሉ ቤዛ ሰጠ የሚለው ነው። ስለዚህ ከዚህ ውጪ ሌላማ አካል አለ ለዓለም ራሱን አሳልፎ የሰጠ ቤዛ የሆነ ከተባለ ሐዋርያው ጳውሎስ ውሸታም ይሏል። እኛም ከዚህ ውጪ ሰው የለም፣ ጌታችን ኢየሱስ ክርስቶስ ብቻ በእግዚአብሔርና በሰው መካከል ያለ ስለኛ መዳን ራሱን አሳልፎ የሰጠ ቤዛችን ኢየሱስ ነው። ጸጋና ሰላም ይብዛላችሁ። ሰላም ይብዛ። በጣም ነው የማመሰግነው። እኔ እንዲያውም 1 ደቂቃ ነበረ። በጣም እጅግ አድርጌ አመሰግናለሁ። ከዚህ ቀሲስ ሲናገሩና ኤርሚያስ ተናግረው እንዘጋዋለን። ከበሩልኝ በጣም
ቀሲስ ሀሳቦትን ቢነግሩኝ ደስ ይለኛል። ይሄ ነው እንግዲህ እየተነጋገርንበት ያለው ጉዳይ። እሺ 9 ደቂቃ ነው አይደለ? አዎ 9 ደቂቃ። አንዴ ከይቅርታ ጋራ እሺ በመጀመሪያ ሁላችሁም ሰላም ብያለሁኝ። ደቂቃውን እኔም ይዣለሁ። ይኸው አንድ ብያለሁኝ። ሁላችሁም ሰላም ብያለሁኝ። ውይይታችን የተወሰነውን ነው በእርግጥ የሰማሁት፣ ግን ቤዛዊተ ኩሉ ዓለም እመቤታችን አትባለም የሚል የዲክሽነሪ የመዝገበ ቃላት ፍች ጥረት ገጥሟቸዋል ወንድሞቻችን። ያው ይታወቃል፣ ምክንያቱም ቃሉ የግዕዝ ቃል ነው። ቤዛ ማለት ትርጉሙ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የመሰለ ሁሉ ነው። የሁሉ ትርጉም አለው ቤዛ። ኦኬ አለቃ ኪዳነ ወልድ ክፍሌ መዝገበ ቃላታቸው ላይ ይህንን ማየት ይቻላል። ይሄ በስም ሲመጣ ነው። በስም ሲሆን ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የመሰለ ሁሉ ነው። እንግዲህ በመጽሐፍ ቅዱስ ይሄ ሁሉ አለ። ጫማ ቤዛ ተብሎ፣ አይን ስለ አይን ተብሎ፣ ሀብት ገንዘብ ቤዛ ተብሎ ተጠቅሷል። በአገባብ ደግሞ በቅኔ አገባብ ሲገባ ቤዛ ማለት ፈንታ፣ ምክንያት፣ ስለ ይባላል። ህየንተ እንደማለት፣ በዘ እንደማለት። ስለዚህ ቤዛ የሚለው ቃላት የግዕዝ ቃል ነው ከመጀመሪያ ሲነሳ ማለት ነው። ስለዚህ አንድ ሰው ጥላሁን የሚባል ሰው ቢኖር ቤዛ ሊባል ይችላል። ምትክ የሚባል ሰው ቢኖር ቤዛ ሊባል ይችላል። ቤዛዊት የሚባሉ ሰዎች ሁሉ አሉ። በነገራችን ላይ ቃል ለአንድ በዚህ አጋጣሚ መናገር የምፈልገው አንድ ቃል ለአንድ ሰው ለእያንዳንዱ ግለሰብ ቃል አይጻፍም። ቃል እንደየአገባቡ ይተረጎማል፣ ይብራራል እንጂ ለጌታችን ለአንድ ራሱን የቻለ ቤዛ የሚባል ቃል ዶክተር አዳነኝ ስል ደግሞ አዳነኝ ለማለት ስፈልግ ሌላ ቃል እየተፈለገ የለም። በቃ አዳነኝ ስል አሁን ዶክተር እገሌ እንደዚህ አዳነኝ ብዬ ምን ከፈጣሪ ጋር እየተጋጨብኝ አይደለም። እመቤቴ አዳነች ብዬ ብል በምልጇ በጸሎቷ ማለት ነው። ቀሲስ እንደዚህ በዚህ ቦታ ላይ ደርሰው እንደዚህ አዳኑኝ ብዬ ብል ተሰቅለው እያልኩኝ አይደለም። ይሄ በጣም በሚያሳዝን ሁኔታ የመዝገበ ቃላት እኔ ቢያንስ መጽሐፍ ቅዱስ መዝገበ ቃላት ተውት። የጋራ መዝገበ ቃላታችን ምን ይላል? ስለ ቤዛ ሲተረጉም የጋራችን ነው። ቤዛ ይላል የተያዘን ወይም የተወሰነ ነገር ለማስመሰል የሚከፈል ዋጋ፣ ካሳ፣ ለውጥ፣ ገንዘብ የህይወት ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ገንዘብ ቤዛ ተብሏል። እመቤታችን ድንግል ማርያም ቤዛዊተ ኩሉ ዓለም ስንላት የዓለም ቤዛ ብለን እንጠራታለን። የዓለም ቤዛ ተብሎ በነገራችን ላይ በመጽሐፍ ቅዱስ ጌታችን የዓለም ብርሃን ተብሎ ተጠርቷል። እንደምታውቁት እውነተኛ ብርሃን ነው። ብርሃን ዘእም ብርሃን ከእውነተኛ ብርሃን የተገኘ ብርሃን ነው። የባህሪ ብርሃንነት ያለው ነው። ማንም የማያበድረው ከሌላ ነቁ ወይንም ምንጩ የማይመጣለት እውነተኛ ብርሃን ነው። ግን ደግሞ በሚገርም ሁኔታ የማቴዎስ ወንጌል ይህንን እኔ የዓለም ብርሃን ነኝ ብሎ በተናገረበት ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ ብሎ በተናገረበት ማቴዎስ ምዕራፍ 5 ቁጥር 14 ላይ ግን እናንተ የዓለም ብርሃን ናችሁ ይላል። የዓለም ብርሃን ናችሁ ይላል። እኔ የዓለም ብርሃን ነኝ ባለበት በዛው ቃል እናንተ ቤዛዊተ ዓለም ቤዛ ዓለም መድኃኔዓለም ኢየሱስ ክርስቶስ ባልንበት እኛም ቤዛዊተ ዓለም እመቤታችን እንላታለን እና ሁለቱ ይነጻጻሉ? ኧረ በፍጹም። ጌታችንን ቤዛ ስንለው ምትክ ሆኖ ስለኛ ስለ ኃጢአታችን ስለ በደላችን መሞቱን ካሳ መክፈሉን በጉ ለዓለም መስዋዕት ሆኖ መቅረቡን መናገር ነው። ድንግል ማርያምን ግን ቤዛ ስንል በምክንያት እያልን ነው። ቅድም ደቂቅ አገባቡ ምን ይላል ብለናል? ምክንያት ቤዛ ማለት ስለ ፈንታ ምክንያት። ስለዚህ እመቤታችን ምክንያተ ድኅን እንላታለን። የመዳናችን ምክንያት እንላታለን። እሱን ደግሞ አባቶቻችን በ130 ዓመተ ምህረት የነበረ ኤራኒየስ የሚባል አባታችን የፖሊካርፕ ተማሪ የነበረ ዮሐንስ ደቀ መዝሙር የነበረ ነው። የሐዋርያት የልጅ ልጅ ማለት ነው በትምህርት። ስለዚህ እኛ አባት አለን። ፕሮቴስታንቶች ትልቁ ችግር ምንድን ነው መሰላችሁ? ከታች ያላችሁ እንድታረቁት የምፈልገው አባት የላችሁ። በቃ በ16ኛው መቶ ክፍለ ዘመን ዱብ አሉ፣ እንደ ቁርአን ከሰማይ ወረደ አሉ። ያለ አባት ዊዛውት አፖስቶሊክ ሴክሴሽን መጡና እኛ መጽሐፍ ቅዱስ አለናሉ። ከማን አምጥታችሁት? በየት በኩል መጡ? በየት ተላልፎ? የክርስቶስ ቤተክርስቲያን ሳትቋረጥ የቀጠለች እንጂ የሆነ ቦታ ላይ ጠፍታ። ምክንያቱም ቤተክርስቲያን መጥፋት አትችልም። ዋና ገጸ ሲኦልኒ ይልዋ የገሃነም ደጆች አይችሏትም አያጠፏትም ብሎ ጌታ ተናግሯል። ቤተክርስቲያን የመጥፋት ባህሪ የላትም፣ አትጠፋም። ስለዚህ እስከ 16ኛው መቶ ክፍለ ዘመን የት ነበራችሁ? የት ቆይታችሁ ነው የመጣችሁት?
ድንገት እንደው መሃል ላይ መጥቶ እንደው እንደዚህ ምክንያቱም እኛ እየጠቅስን ላለነው መጽሐፍ ቅዱስን ብንጠቅስ ያምርብናል። ምክንያቱም የሐዋርያት ትምህርት ነው እኛ ያለን። ከሐዋርያት አከል ሐዋርያ አከል የሚባሉ አፖስቶሊክ ፋዘርስ የሚባሉ አሉ፣ የሐዋርያት ተማሪዎች ኤርሊ ቸርች ፋዘርስ የሚባሉ የኛ አባቶች። እነ ሄራኒየስ እመቤታችንን ምን ብሎ ይናገራል? ሄራኒየስ እንዲህ ይላል፣ እመቤታችን ድንግል ማርያም የሔዋን ምትክ ናት ይላታል። ራሱ እንዴት ነው ሔዋን ባለመታዘዝ ለራሷና ለሰው ዘር ሁሉ ሞት ምክንያት እንደሆነች ይላል። እንዲሁ ማርያም ለሰው ዘር ሁሉ የመዳን ምክንያት ሆነች ይላል። የመዳን ምክንያት ሆነች ይላል ማን? ቅዱስ ኤራኒየስ። ማን? እመቤታችን። ቤዛ ማለት ምን ማለት ነው ብለናል? ምክንያት ነው። አንዱ ፍች መዝገበ ቃላትን አይተናል። መዝገበ ቃላትን አይተናል። መዝገበ እንጂ ሳይማሩ መጥቶ እኛ ነበርን እንደዚህ አዋቂን አንድ ውዳሴ ማርያም መጠየቅ ይችላል። እዚህ ውስጥ እኔ አዋቂ ነኝ የሚል ሰው ካለ የሰኞ ውዳሴ ማርያም መዝለቅ የማይችለው ሁሉ እዛ ቤት ይሄድና መፎከር አይሰራም። የቤተ ክርስቲያን ባህሪም አይደለም። ስለዚህ ቤዛዊተ ዓለም ስንላት እመቤታችን ሞታ ተሰቅላ ስለኛ ምትክ ሆና አዳነችን እያለ ነው አይደለም። ቤዛችን አንድ ነው። መድኃኒ ዓለም የዓለም ቤዛ። በነገራችን ላይ ቤዛ አትባልም ጌታችን ነው ስትሉ ለዓለም እኮ አልተሰቀለም የምትሉ እኮ ሰዎች እኮ ናችሁ እዚህ ውስጥ የምትከራከሩን። ፕሪደስቲኔሽን እኮ የምትቀበሉ እኮ ናችሁ እኮ። ጌታ ለተመረጡ ሰዎች እንጂ ለዓለም አልሞተም ብላችሁ የምትከራከሩ ፕሮቴስታንቶች መጣቸው። እውነት ለመናገር የጌታችን ጉዳይ ገዷቸው እንዳልሆን እናውቀዋለን። ገዷቸው አይደለም እኮ። ገዷቸውማ ቢሆን ክርስቶስ ለዓለም እኮ አልሞተም አትሉም ነበር። የሞተው ሴሌክት የሆኑ ሰዎች ነው የሞተው፣ ለተመረጡ ሰዎች ነው ብላችሁ አይደል የምታስተምሩት? ፕሮቴስታንቱ ዓለም እዛ ውስጥ የጆን ካልቪን ትምህርት ማን ነው ያለው? እናንተ አይደላችሁም እንዴ? እግዚአብሔር የሚድኑትን አስቀድሞ ወስኗል፣ ከዚያ ውጭ የፈለገው ብትንጫጫ ምንም አይመጣም ብላችሁ ያመናችሁ ክርስቶስ የዓለም ቤዛ ነው የማለት ሞራሉን ከየት አምጥታችሁት ነው? ከየት መጥቶ? በነገራችን ላይ እኛ የመዝገበ ቃላት ድሃ አይደለን፣ ግስ አለን፣ እንገስሳለን። አንድ መዝገበ ቃላት፣ አንድ ግስ፣ አንድ አንቀጽ በ600 የምናራባ ሰዎች ነን። ግስ እንደዚህ የምናብራራ የቃላት ድሃ አይደለንም እኛ። እኔ አሁን ስሜ ዲበኩሉ ነው። ዲበኩሉ ማለት ከሁሉ በላይ ማለት ነው። እና ዲበኩሉ መባል የለትም ከሁሉ በላይ ፈጣሪ ነው ልትሉኝ ነው መጣችሁ? ስም ነው ይሄ። ኦኬ ኢየሱስ የሚባል ሰው እኮ በዚህ ዘመን የሚጠራ ሰው አለ እኮ። ኢየሱስ የሚባል አሜሪካ ያውን ፓጋን እምነት የሌላቸው ጀሰስ የሚባሉ አሉ። እና እሱ አወር ሴቨር ነው ማለት ነው አይደለም። ስም ነው እኮ ይሄ እኮ። ዮናስ ማኛ የሚል ከየት መጣ እኮ ነው አሁን እየተከራከሩ ያሉ ሰዎቻችን። ዮኒ ማኛ ዮናስ የሚል ትንቢተ ዮናስ ላይ አለ። ማኛ የሚል የት አለ? መጽሐፍ ቅዱስ ላይ የለም። ሲጀመርኛ መጽሐፍ ቅዱስ ብቻ ብለን እናምናለን። አሁን መጠቅስላችሁ እኮ እመቤታችን ምክንያተ ድኅን ቤዛዊተ ዓለም ያለው ኤራኒየስ መጽሐፍ ቅዱስ ይኸው ስክሪፕቸሮች የተሰብስበው ከመሰጠታቸው በፊት እኮ የነበረ አባት እኮ ነው። መጽሐፍ ቅዱስን ሰብስበው ያመጡልን አባቶች በ3ኛው መቶ ክፍለ ዘመን የነበረ እና አትናቴዎስ እንኳን መጻሕፍትን በደንብ ከማሰባሰባቸው በፊት የነበረ በ130 ዓመተ ምህረት የነበረ አባት እኮ ነው ምክንያተ ድኅን ያላት። ስለዚህ እኛ መጽሐፍ ቅዱስ ብቻ ብለን አንቀበልም። ለምን? ኦራል ትራዲሽን አለን፣ ትውፊት አለን፣ የቃል ቅብብሎች አለን። ቅዱስ ጳውሎስም እንዳስተማረው በቃልም የነገርናችሁና በመልእክታችን የነገርናችሁን አጥብቃችሁ ያዙ ብሎናል። በመልእክት የጻፈልን አለ፣ በቃል ደግሞ የነገረን አለ። እኛ የቃል ትምህርት አለን። ምክንያቱም ያልተቋረጠ ኦራል ትራዲሽን ወይም ትውፊት አለን። መንግስቶ ወጽድቆ ዘአውፈየኒ አውፈይኩከ እያለ ወንጌሉን እንሰጣለን። የሰጠኝን ወንጌል መልሼ ሰጠሁህ። እንዲህ እየተቀባበል የመጣለን እንጂ እንደ ቁርአን ነብዩ መሐመድ እንደዋሸው ውሸት ከሰማይ ቁርአን ወረደልኝ እንዳለው ከሰማይ ሉተር መጥቶ ዱብ ያደረገው የለም። በነገራችን ላይ አንድ ነገር ማጠቃለያ ያለስ በነገራችን ላይ የፕሮቴስታንት አስተምሮ የምትሉት ራሱ ትክክል እንኳን ቢሆን ማለት መጽሐፍ ቅዱስ ቢኖራችሁ የምትሉት ቃላቶች እንኳን ትክክል ቢሆኑ ከታች ያላችሁ ሰዎች እንድታምኑ በዚህ አጋጣሚ እኔ የደህንነት የህይወት ጥሪ እየጠራኋችሁ ነው። የፈለገው ቅዱስ ቁርባን ያድናል ብትሉ፣ ጥምቀት አማናዊ ነው እንኳን ብትሉ ክህነት ከሌላችሁ እንጨት ሰብስቦ ያለ ማሰሪያ ማለት ነው። ያለ አፖስቶሊክ ሴክሴሽን ምንም አይነት ጥምቀት እንኳን አንድ ፓስተር ወስዶ ቢያጠምቅህ ሻወር እንደወሰድክ ቁጠረው። ምክንያቱም ከኛ ምእመን አንድ ሰው ወስዶ ማጥመቅ አይችልም ያለ ክህነት። ለዚያ ነው የኛ ቤተክርስቲያን ለዘመናት ከግብጽ ጳጳስ እያስመጣች ስትጠቀም የነበረችው መነኩሴ አታ ይመስላል። ማጥመቅ ዝሞ ተነስቼ እኔም ጳጳስ ነኝ ማለት ከውዳት ይመስላል። ያለ ስልጣን የሐዋርያዊ ቅብብሎች ያለ ክህነት ምንም ሁሉ ነገር ኢንቫሊድ ምንም ነገር ተቀባይነት ስለማይኖረው ነው።
ስለዚህ ቅዱስ ቁርባን አማናዊ ነው ብትል ኢየሱስ ጌታ ነው ብትል ያመነ የተጠመቀ እንጂ ሚድነው ያላመነ ያልተጠመቀ አይድንም። ለማጥመቅ ደግሞ ምን ያስፈልጋል? ክህነት ያስፈልጋል። እናንተ ግን ምን ትላላችሁ? ሁሉ ካህን ነው ትላላችሁ። ሐዋርያት ግን ጌታ ግን ሁሉን ካህናት አድርጎ አልሾመም። ሐዋርያትን ነው የመረጠው። ከሐዋርያት በኋላ ደግሞ ያሉት ደቀ መዛሙርቶች ሐዋርያትን ነው የመረጡት። ማለት አገልጋዮችን መርጠዋል። እንዲህ እያለ እኛ ጋር ደርሰዋል። ስለዚህ እንደ መጽሐፍ ቅዱስ የያዙ ይመስል ከኛ ወስደው መጽሐፍ ቅዱስ ያለ አስመስሎ ማቅረብ በጣም የተገባ ነገር ነው። ስለዚህ ትምህርታችሁ ያለ ክህነት ዜሮ ነው። ክርክራችሁ ያለ ክህነት ዜሮ ነው። ስለዚህ መታችሁ እንድትድኑ በክርስቶስ ስም ጥሪዬን አቀርባለሁ። ቴንኪው። ክበሩልኝ አባታችን። እንግዲህ ተራው የኤርሚ ነው። ኤርሚ የምትለውን ሀሳብ ልቀበል። አመሰግናለሁ ወንድሜ ዮናስ። እንደዚሁም እዚህ ያላችሁ 8000 ሰዎች እግዚአብሔር አምላክ ይስጥልን። ቴንኪው ቤተ ኢንቫይት ስላደረከኝ። ወደ ዋናው ሀሳቤ ልግባ። ብዙ የተነሳው ሰዎች አሉ። ቀደም መምህር በረከት ወንድሜ ኤፍሬም በተናገረ ይቅርታ ኤርሚ እኔ ለውጣ ትፈቅዱልኛላችሁ ዮኒ? ምክንያት ሌላ ሰው ስለሌለ ከዚህ በኋላ ሰምተውታል። የኛንም ቢሰሙ ደስ ሌላ ሰው ቢኖር ጥሩ ነበር። ምክንያቱም ባላንስ አልሆነ። እኔ ወይ እንድናገር ትፈቅዱልኛላችሁ? በኤርሚያስ ፈንታ ሌላ ሰው ስለሌለ በፍጹም 9 ደቂቃ ብቻ ናት። ምክንያቱም አንድ ሰው ይጎለናል እኛ ብዬ ነው ዮኒ። በጣም ነው የማመሰግነው። ከዚህ በኋላ ስለምንቋጨው ማለት ነው። እንግዲያስ ይቅርታ ከቤተክርስቲያን እንደተመለስኩ ነው ዮኒዬ። በጣም ነው የማመሰግንህ። ቴንኪው ላመስግንህ። እኔ ስናገር ለምን ይወጣል? ኤርሚያስ ምን መሰሎት? እርሶን ቁጭ ብሎ ኤርሚያስ ስለሰማሁት አክብረው ሰምተውት ቢወጡ ደስ ይለኛል። ይቻላል እኮ ግን ምንድነው መሰለህ ዮኒ፣ አሁን አንድ ይጎላል በእኛ በኩል እንደምታየው ውይይቱ ላይ አንድ ሰው ስለሚጎል ቢያንስ ወይ 2 ደቂቃ 3 ደቂቃ የሚናገር ሰው እኮ ነው ያልኩኝ። የሚናገር ሰው በኤርሚ ፋንታ የሚናገር የለም። ሌሎቻችሁ ቆይ አንድ ሳሚዬም ልሸኝ ይቅርታ። ይኸው ወጡ። እኔ ቆያለሁ። እኔ በኤርሚ ፋንታ የሚናገር ሰው ነበር የፈለኩኝ። አሁን ሀሳቡ ኤርሚያስ ብቻ የሚናገረው ሰምተን አመሰግናለሁ ወንድሜ ዮናስ በድጋሚ። እሺ ቴንኪው። ወንድሜ ኤፍኤ ሲናገር መምህር በረከት ምን ብሎ ነበር? በራዕይ መጽሐፍ ምዕራፍ 12 ላይ ያለውን ሀሳብ ሲናገር ኤፍኤ ለእስራኤል ቤት ነው ብሎ ሲናገር መምህር በረከት ግን ገብቶ የለም ለማርያም ነው ብሎ ካለ በኋላ እንደገና ደግሞ መልሶ ለእስራኤልም ነው ብሎ ኤፍሬም የተናገረውን አጽንኦ ሰጥቶ ተናግሯል። ግን በመጀመሪያ ከሰሰው፣ በኋላ ላይ ግን የኤፍሬምን ቃል አጽንኦ ሰጥቶ ተናገረ ማለት ነው። እና እዚህ ላይ መስተካከል ይገባዋል። ከዛ በፊት ግን ያለውን ብዙ ባናገርበትም ወደሚቀጥለው ልሂድ። ቀሲስ በኩሉ ምን አሉ? የመዝገበ ቃላት እጥረት አለባችሁ ፕሮቴስታንቱ አሉ። ይሄ የሚታየው እዚህ ጋር የአለቃ ደስታ ተክለወልድ መዝገበ ቃላት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ነው። በኢንተርናሽናል መዝገበ ቃላት ነው። ወንድማችን ዘላለም መንግስቱ ዕብራይስጡን ግሪኩንም አያይዞ የሰራው መዝገበ ቃላት ነው። የአለቃ ደስታ ተክለወልድ መዝገበ ቃላት ነው። የከሳቴ ብርሃን ተሰማ መዝገበ ቃላት ነው። የአዲስ አበባ ዩኒቨርሲቲ ይሄ እዚህ ጋር የአዲስ አበባ ዩኒቨርሲቲ ዘልየዋለሁ መዝገበ ቃላት ነው። ምድሪት ውስጥ ያለ መዝገበ ቃላት ለጌጥ አይደለም ያመጣሁት። አንባቢዎች እንደሆንን በዚሁ ይታይልን። ወንጌላውያን አማኞች የመዝገበ ቃላት እጥረት የለባቸውም። እዚህ ጋር ያወጡት የሊቁ የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ግስን በደንብ የሚያውቁ እሳቸው ናቸው። በቀዳማዊ ኃይለ ሥላሴ ዘመን ማናቸው ብፁዕነታቸው ብፁዕ አቡነ ገብርኤል የተናገሩት ሀሳብ ላይ ተሳስተዋል ብለው የሚሉት ሀሳብ ላይ እኛ ደግሞ አልተሳሳቱም ብለን እንላለን። በዚያች ቤተክርስቲያን እንዳደገ ሰው እናገራለሁ። መጽሐፍትን መሰረት አድርጌ ምክንያተ ድኅን ነች የተባለችው ማርያም ለሔዋን ምክንያተ ድኅን ስለተባለች ነው አሉ። መጽሐፍ ቅዱሳዊ መረጃ የለውም። ቅድም ወንድሞቼ በደንብ አጽንኦ ሰጥተው ተናግረውበታል። ታዲያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብፁዕ አቡነ ገብርኤል የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላትም ትርጓሜ የግስም ችግር ያለባቸው አይደሉም። ምክንያቱም የብሉይና የአዲስ ኪዳን መምህርም ጭምር እንደሆኑ በደብረ ሊባኖስ የተማሩ እንደሆኑ ስለሚነገር ማለት ነው። ደግሞ ጳጳስም ናቸው። ታዲያ ማርያምን ቤዛዊተ ኩሉ ዓለም ብላ የምትለው ቤተክርስቲያን ኦርቶዶክስ እናት ስለሆነች ወይ ደግሞ ለእናትነት ስለተመረጠች ሳይሆን ከዚህ ቀጥሎ ማሳየውን ይውልኝ መጽሐፍቶችን ገልጬ ነው። አንደኛ ለኃጢአተኞች መድኃኒት ናት ብላ ታምናለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። ታምረ ማርያም ይሄ በ1985 ዓ.ም የታተመው ነው። መቅድሙ ላይ ያው እዚህ የሚናገረውን ይውልኝ
እመቤታችን ማርያም በፍጥረት አንደበት ሁሉ ትመሰገናለች። የቤተክርስቲያን ልጆች አክብሯት። ለእናንተ ለኃጥአን መድኃኒታችሁ ስለሆነች ይችላል። ለኃጥአን መድኃኒት ናት ማለት ነው። ክርስቶስ ለኃጢአት መድኃኒት እንደሆነ፣ ለኃጢአተኞች መድኃኒት እንደሆነ እሷም መድኃኒት ናት። በጎ አገልግሎት የሚያገለግለውን ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልበኗችሁ እመኑባት፣ እርሷ መድኃኒታችሁ ናትና ብለው አጽንኦት ሰጥተው ይናገራሉ። ይህም ብቻ አይደለም። በዚህ ክፍል ላይ ሰዓቴን ለመጠቀም ብዬ ነው። ዘወርኃ የካቲት 16 ላይ በሚነበበው በዚህኛው በያዝኩት ላይ ነው። ትልልቁ ታምረ ማርያም አሁንም እጄ ላይ ያለ የቤተክርስቲያኒት ውስጥ ያለ ከብራና ውጭ የቀረኛለ። ኦኬ፣ በዚህ ክፍል ላይ ቁጥር 62 የካቲት 16 በሚነበበው ቁጥር 62 ላይ እመቤታችን የዓለም መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እወቁ ብሎ ይላል። ስለዚህ ማርያም ለኃጢአተኞች መድኃኒት ናት፣ ደግሞም ለዓለም መድኃኒት ናት። መድኃኒትም ተብላ ተጠርታለች በእነዚህ መጽሐፍት ላይ ማለት ነው። እሺ፣ በኪዳነ ምሕረት ላይ ማለት ነው። ኦኬ፣ ከዛ ባለፈ የኃጢአተኞች ቤዛ ናት ብላ የኢትዮጵያ ኦርቶዶክስ ክርስቲያን ሰዓታት ላይ በዜማ መጽሐፍቶቿ መልከ ሰዓታት ላይ አሁንም እዚህ የሚናገረው ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ ብሎ በሚለው ክፍል ላይ አማርኛውን አነባለሁ ህዝብ እዚህ ስላለ ምእመናንን ለማመስገን ላረገው ስጋሽ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የክብሩ ደም ግባት አበራ። ከደስታ አለቃ ከልጅሽ እና ከአንቺ በቀር የሞትን ማሰሪያ ይፈታ ሙታንንም ከሲኦል ያስነሳ የለም ይላል። ይቅርታ እዚህ ጋር ስለ ቤዛ ለሚናገረው ላይ መልካ ፍልሰታ ሳይሆን መልካ ስዕል ላይ ነው። እዚህ ጋር ቆይ አንድ የዚህኛውንም መጣበታለሁ መልሼ። መልካ ስዕል ላይ እንደዚህ ይላል። ማርያም ለዓለም ሁሉ ቤዛ ለፍጥረት ሁሉ ቤዛ እንደሆነች ያው ተማህፀንኩ እግዚእቴ ማርያም ብሎ በሚለው በመልካ ስዕልኪ ዛቲ ብሎ በሚለው ክፍል ላይ እመቤቴ ማርያም ሆይ በዚች በስዕልሽ መልክ ተማፀንኩ፣ በፊቷ እየሰገድኩ እገዛላታለሁ። የማቲ ልጅ ድንግል ማርያም ሆይ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። ቤዛ አንቺ ነሽ። የሟች ነፍስ የሞተ ሰው ሁሉ ነፍስ ቤዛ አንቺ ነሽ ይላል። ኦኬ፣ ይሄ በዚህኛው ላይ ነው። መልካ ፍልሰታ ላይ ምን ይላል? በዚህ ባነበብኩት ላይ ማርያም ይሄን ብቻ አይደለም የሞትን ማሰሪያ እንደፈታች ሙታንን ከሲኦል እንዳስነሳች እንዲህ ይላል። ምስጋና የተመሰገነው ላረገው ስጋሽ ሰላምታ ይገባል። ከፀሐይ ከጨረቃ ይልቅ ክብሩ ደምግባቱ አበራ። ከደስታ አለቃ ከልጅሽ ከአንቺም በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም። አብረው ነው የፈቱት። ማርያም የሞትን ማሰሪያ ፈታለች፣ ሙታንንም ከሲኦል አስነስታለች ይላል። ይሄን ብቻ አይደለም ለኃጢአተኞችም ደግሞ ልሙት ብላ ሞታለች። ራሷ ስትናገር ሰላም ህማማትና ግብረ ማን ነው ሰላም ህማማትና ነገረ ማርያም ላይ እንደዚህ ይላል። ሁሌ የምናሳየው ማለት ነው። ቤዛ የሚውላት ከዚህ ተነስተው ነው። ብፁዕነታቸው ይህንን በደንብ ነው የሚያውቁት። ስለዚህ ማርያም ለኃጢአተኞች ኢየሱስ ለኃጢአተኞች ስለሞተ እንጂ ምክንያተ ድኅን ስለተባለች አይደለም። ከዚህም በኋላ እርሱ ፀሐየ ጽድቅ እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያምን በጊዜ ሞታ ከመከራ ወደ ትፍስሕት ወደ ዕረፍት ከሐዘን ወደ ትፍስሕት ትሄጂ ዘንድ ሙች አላት። እርሷም እግዝእትነ ማርያም ልጄ ወዳጄ ሆይ አንተን ወልጄ አንተ እናት ሆኜ እንዴት ልሙት ብትለው፣ እርሱም ፀሐየ ጽድቅ እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በፍቃዷ እንዳልሞተችለት ጊዜ ለመጠቀም ስለፈለግኩ ነው። እንዳልሞተችለት አውቆ 9999 ነፍሳት ተኮንነው ገሃነመ እሳት ሲወርዱ አሳያት። እነዚህም ነፍሳት እመቤታችን እግዝእትነ ማርያም ባዩ ጊዜ እመቤታችን ሆይ ለዘመዱ የማያዝን አንጀት ራሱን የማይሸከም አንገት አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂን ከገሃነመ እሳት አውጭን ብለው ወደ መንግስተ ሰማያት አግቢኝ ብለው ቢያለቅሱባት፣ እርሷም እመቤታችን እግዝእትነ ማርያም ልጄ ወዳጄ ሆይ እባክህ ማርልኝ አለችው። እርሱም ፀሐየ ጽድቅ እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ መንግስተ ሰማያት ያገባው ተገፍፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? እዚህ ጋዩ አንቺም ለነዚህ ለኃጢአተኞች በኃጢአታቸው ምክንያት ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ አላት። እርሷም እመቤታችን እግዝእትነ ማርያም እነዚህ ነፍሳትን ለዘላለም በገሃነመ እሳት ወርደው ቢቀሩስ እንኳንስ አንድ ጊዜ 7 ጊዜ ልሙትላቸው ብላ ሞታለች። በኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለች። ስለዚህም ውህበት በቅንፍ ሰውጠት አላት ይላል። እዚህ ጋር ወልድኪ ነፍሳተ ሶባ አርአያኪ ብሎ የሚለው ክፍል አሳያለሁ በኋላ ላይ ማለት ነው። እሺ፣ ስለዚህ ግደለኝ ብላ ስትል በዚህ እንደውም ይሄኛውን ክፍል አባ ጊዮርጊስ ዘጋስጫ ሰላመ ሕማማት ብሎ በሚለው በዚሁ ክፍል ላይ ያው ወልድኪ ነፍሳተ ሶባ አርአያኪ በእሳተ ኩነኔ ዘሐሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛ ሆሙ ሰላም ለኪ ቅትለኒ ለቤዛ ሆሙ ለሞትላቸው ግደለኝ እያለች ማለት ነው። ኦኬ፣ ሞታለች ማለት ነው ለኃጢአተኞቹ። ኦኬ፣ ከዚህ የተነሳ ለኃጢአተኞችም ሞታለች ይላል። ይህም ብቻ አይደለም። የቀደመው የአዳም መርገምና በደልና ኃጢአት
በኢየሱስ ክርስቶስ ተነሳልን ብላ የምትል ቤተክርስቲያን በኢየሱስ ክርስቶስ ብቻ ሳይሆን በማርያምም ጭምር የተነሳልን ብላ እንደውም ባለቤትነቱን ከሱ ላይ ነጥቃ ለሱ ሁሉ እንደሰጠች በሐሙስ ውዳሴ ማርያም ላይ እንዲህ ይነበባል። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን፣ ይቅርታሽ ለሁላችንም ይሆን ዘንድ ነውና ሔዋንን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረው የቀድሞውን እዚህ ጋር ይሉኝ የቀድሞውን እርግማን በእርሷ የጠፋልን በእርሷ የተባለችው ማለት በሔዋን አይደለም በማርያም ነው የጠፋልን እያሉ ነው። መጽሐፍ ቅዱስ ግን በክርስቶስ ነው ጠፋልን ብሎ የሚለው እንጂ በማርያም አልጠፋም። ማርያም መርገማችንን ያጠፋልን በበደላችን ምትክ የሆነው የሞተልን ቤዛችንን ኢየሱስ ክርስቶስን ወልዳልናለች እንጂ እሷ ቤዛ ሆና የቀድሞ መርገምን አላጠፋችልንም። በሐሙስ ውዳሴ ማርያም ላይ እንደዚህ ይነበባል። የቀድሞ እርግማንን በእርሷ ያጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። የሁላችን መመኪያ ናት፣ የሁላችን መመኪያ ናት። ስለዚህ መጽሐፋቸው አንደኛ ለኃጢአተኞች መድኃኒት እንደሆነች ይናገራል። ያው እዚህ ጋር ላሳይ። ለኃጢአተኞች መድኃኒት እንደሆነች ታምረ ማርያም የዘወትር መቅደም ቁጥር 33 እና ቁጥር 34 የካቲት ኪዳነ ምሕረት በሚነበበው የካቲት ኪዳነ ምሕረት በሚነበበው ምንባብ ላይ ቁጥር 62 ላይ እንደዚሁም ማርያም ቤዛ ናት ብሎ የሚለው መልክዓ ፍልሰታ ተማፀንኮ እግዝእቴ ብሎ በሚለው ላይ እዛ ክፍል ላይ አለ። የሞትን ማሰሪያ ፈታለች፣ ሙታንም ከሲኦል አስነስታለች ከልጇ ጋር ሆነ አብረው ሞትንም ማሰሪያ የፈታችው ኢየሱስ የሞትን ማሰሪያ ቢፈታ ሞትን ስላሸነፈ ነው። እሷ ግን የሞትን ማሰሪያ ልትፈታ አትችልም። ለእሷ የተሰጠ አይደለም። ሞትን ከእግዚአብሔር ልጅ ከኢየሱስ ክርስቶስ በስተቀር ያሸነፈ የለም። የጌታዬ እናት እዚህ ጋር የሰራችው ስራ የለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዝም ብላ የሰጠቻት ነው። ሙታንንም ከሲኦል ያስነሳች ይላል። ሙታንንም ያስነሳ እሱ እንጂ እሱ አይደለችም። ከሲኦል አላስነሳችም። መልክዓ ፍልሰታ ስቡሐ ዘተሰብሐ ብሎ በሚለው ላይ ሰላም ለፍልሰተ ስጋኪ ስቡሐ ዘተሰብሐ ብሎ በሚለው ክፍል ላይ ያው በመረጃ ሳይቻሉ መጽሐፍቶችን ለኃጢአተኞችም ልሙት ብላ አለች። ከዚህም የተነሳ ነገረ ማርያም በዚሁ ባሳየሁት ላይ ሞታለች። እንደዚሁም እዚህ ሕማማተ መስቀል ላይ ቀትለኒ በእንታይሆሙ ብለዋለች። ኦኬ ስለነሱ ልሙት ግደለኝ ብለዋለች ማለት ነው። ኦኬ ከዛስ የቀደመው እርግማን የጠፋልን በእርሷ ነው ብሎ ውዳሴ ማርያም የሐሙስ ውዳሴ ማርያም ላይ ይናገራል። በጥቂቱ ነው ዮኒ፣ በጥቂቱ ማለት ነው። በሌላ ቀን ሰው ከመጣ በጥቂቱ ይህንን ብዬላለሁ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ አቡነ ገብርኤልን ትክክል አይደሉም ብላ ስትል መብቷ ነው። እኛ እንደ መቼም ትልልቆችን አባቶች ብለን ስንጠራ ምን አባቶች ብላችሁ ትላላችሁ ብለው ይሉናል። ቀሲስ ድበኩሉ ፕሮቴስታንቱ አባት በሌለውም ብለዋሉ። እንደው ፈቃዳቸው ከሆነ በሌላ ቀን ከኔ ጋር በዚህ ጉዳይ ላይ አባት እንዳለና እንዳሌለ ባወራ ራሱ ደስ ባለኝ ነበር፣ ግን በፍቃደኝነት ላይ ተመሰረተ ማለት ነው። ስለዚህ እኛ አባቶች አሉን እንጂ አባቶች አሉን። አባት የሌለን ከኮሲ ላይ የበቀልን ትላትሎች አይደለን። በደንብ አባት አለን፣ ታሪክ አለን። ሪፎርሜሽን 16ኛው መቶ ክፍለ ዘመን ላይ ቢጀምር በሉተር ቢጀምርም ከዛ በፊት ግን የክርስቶስ ቤተክርስቲያን በሆነችው በካቶሊክ ቤተክርስቲያን ውስጥ የነበረ ከዛም ደግሞ ወደኋላ ሐዋርያቱም ጭምር የሚያውቋት የቀደሙ አባቶችንም ጭምር ከነ ፖሊካርፕ ጀምሮ የምንቀበል ከሐዋርያቱ ነው የምንጀምረው። የብሉይ ኪዳን ነቢያትን እንቀበላለን፣ የአዲስ ኪዳን ሐዋርያትን እንቀበላለን። የደህንነት ጥሪ ልጥራላችሁ ብለዋል። እኔ እንደውም የደህንነት ጥሪ ለእርሶ ልጥራ። ሆን 10 ደቂቃ 11 ሆነው እኮ ባይሆን እኔ ማጠቃለያ ሊሰጠኝ ይገባል። ለምን ሌላ አንድ ኦርቶዶክሳዊ ቁጥራችን እኩል መሆን አለበት ወይ ሌላ ሰው አስገባ፣ አለበለዚያ እኔ ምክንያቱም ቁጥሩ ሙሉ ወጥቷል እኮ አባታችን። እንግዲያስ እኔ ልመልስ። ለምን መሰለ ቁጥሩ እኩል አልሆነም። አይተህ ከሆነ ዲቤት ካረጉ ሰዎች ጀምሮ ያለው ቁጥር እነሱ ጋር እኩል ነው ቁጥሩ። ኖ ቆይ ልቁጠርልህ እንቁጠርለት ስለነበሩ ልደት ነበረ። ልደት ቁጭ ብሎ ነበር። ከሱ በፊት ተክ የሚባል አብሮት ቁጭ ብሎ ነበረ። መዝሙረ ያሬድ ነበረ። ከክርስቶስ ምናምን የሚባሉ ሰው ነበሩ። አራት ዮኒ ሰዎችን አይደለም የምንቆጥረው። አዎ እየተናገሩም ነበረ። የተናገሩት ይኸውልህ ኤፍሬምና ደግሞ ሳሚ ተናገረ። እሺ እኔ ልበልህና ኮሬክት አድርገህ ከተሳሳተ መልካም። ማነው ያሬድና ዲያቆን ያሬድና ኤፍሬም ተነጋገሩ። ከዚያ ቀጥሎ የኤርሚያስና ልደት ተነጋገሩ። ዝም ብለው የራሳቸው። ከዛ በኋላ ምሕረት የበዛለት ሳሚ የሚባለው ተናገረ። ከሱ በፊት ግን ኤርሚ ተናግሮ ነበር። ኤርሚያስ የሚባል ሌላ ኤችዲ የሚባል የኦርቶዶክስ ወንድሜ ገብቶ ተናግሯል። ከሁለታቸው ተቋርጦ ዲያቆን ያሬድ ከገባ በኋላ እኔ ሌላ ሰው ያወራ። አሁን ከዛ በኋላ ያለውን ነው የምነግርህ። መልካም። ከዛ በኋላ
ሳሚ የሚባለው ከተናገረ በኋላ መምህር በረከት ተናገሩ። ከመምህር በረከት በኋላ ሜሎስ ተናገረ። ከሜሎስ ቀጥዬ እኔ ተናገርኩኝ። ኤርሚያስ ትርፍ ነው። አሁን ያወራው ኤርሚያስ በትርፍ ነው። ባላንስ የሚመጣው የተናጋሪዎቹ ሰዎቹ ሳይሆኑ ትምህርቱን በመስጠት ባላንስ የሚሆነው ሌላ አንድ ሰው ከተናገረ ነው። ከዚህ ቀጥሎ ቤቱን ከጀመርክበት ጊዜ ጀምሮ ከተናገሩት ነው መቆጠር ያለበት እንጂ ቀሲስ በኩሉ ከገቡበት አይደለም መቆጠር ያለበት። አይደለም አለም። እሺ 5 ደቂቃ ስጠኝ። 5 ደቂቃ እኔም 5 ደቂቃ አገኛለሁ አይደል? አዎ ሌላም አሁን 5 ደቂቃ እየተባባለ ሄዳል። መሀል በነበረው እኮ ተነጋግራችሁ አይደለም ዮኒ ሰዎች እኔ እያወራሁ ያለው ክርስቶፎርስ ተናግሮ የለ እንዴ? አልተናገረም። ዝም ብሎ እንደውም እሱ ወረድ ቆይ ኤርሚያስ አንዴ በእናትህ 20 ደቂቃ እኮ የተናገረው ክርስቶፈር ነው። ኦኬ ምናልባት እኔ ከመስማቴ በፊት ከዲያቆን ያሬድ ተቋርጦበት ተመልሶ ሲገባ ነው የገባው። ተመልሶ ሲገባ ምን ሆነ? ከዛ በኋላ ዲያቆን ያሬድ ገባ። ኦኬ በቃ ይሁን ትቼዋለሁ። ምን ችግር እና 20 ደቂቃ ሙሉ ክርስቶፈር ነው የሚባለው ነው። እና ሰላማችሁ ብዝት ይበልልኝ። ሌላ ጊዜ የምትፈልጉ ከሆነ እንደሱ እናደርጋለን። ክበሩልኝ ሁለታችሁ።